በሙስሊም ወንድማችን እየተሰራ ያለ አንድ ውሸት አለ። እሱን ተመልክተን ነው የሚገኙ ቅርጻ ቅርጾች ናቸው። ታዲያ ዛሬ ላወራላችሁ የመጣሁት ስለ እነዚህ ቅርጾች ነው። እዚህ ጋር እንደገና ላሳውቃችሁ፣ ቪዲዮ ትንሽ ከፍ ያላለው ማለት ከፊት ለፊት የተናገራቸው ነገሮች አሉ። እሱም ስዕላት፣ የእጅ አስገራሚ ጥበቦች እንደሆኑ ኦኬ ቢስሚላህ። እንግዲህ ይሄ ክርስቲያኑ ልጅ ምንድነው እያለ ያለው? መጽሐፈ ዲድስቅልያ ላይ ያለው ሐሳብ እኛ ክርስቲያኖችን የሚመለከተን አይደለም እያለ ነው። ነገር ግን ቃሉና የእናንተ ተግባር ምን ያህል እንደሚመሳሰል እስቲ እንመልከት። እንግዲህ የአዲስ ኪዳን የሥርዓት መጽሐፍ የሆነው መጽሐፈ ዲድስቅልያ ምዕራፍ 28 ቁጥር 13 ላይ እንዲህ ይላል፣ እግዚአብሔር በነቢዩ ቃል የአሕዛብ ጣዖቶች አለ። የአሕዛብ ጣዖቶች እሺ፣ ከወርቅ ከብር የተሰሩ የሰው እጅ ሥራዎች ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም። ኦኬ፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሯቸው አይናገሩም፣ በአፋቸው ውስጥ ቃል የለም፣ የሰሯቸውም ሁሉ የሚያምኑባቸውም ሁሉ እንደነርሱ ይሁኑ እንዳለው ይላል ሕዝቅኤል። ምን ያህል ነው ከናንተ ጋር ማች የሚያደርገው ነው። በተለያዩ ቤተክርስቲያን ውስጥ የሚገኘው ኢየሱስ ይሄ ነው ባይዘይ። ኦኬ፣ ሌላ ፎቶም አለው፣ ወደዛ እንሄዳለን። አክቹአሊ ቅርጽ ነው የተሰራው ከወርቅ ነው ወይ ደግሞ ወርቅ ቅብ ነገር ነው እና እንደምንመለከተው ዓይን አለው ነገር ግን አያይም፣ አፍንጫ አለው አያሸትም፣ አፍ አለው አይናገርም፣ ጆሮ አለው አይሰማም፣ እሺ፣ እጅ አለው አይዳስስም፣ እግርም ደግሞ አለው ነገር ግን አይንቀሳቀስም። ይሄም እንደዛው ኦኬ፣ የኢየሱስ ክርስቶስ ቅርጽ ነው። ተመልከቱ፣ ቃሉ የሰው እጅ ስራ ናቸው እነዚያ ጣዖታት። አፍ አላቸው አይናገሩም፣ አፍ አለው አይናገርም፣ እሺ፣ ዓይን አላቸው አያዩም፣ ዓይን አለው ግን አያይም፣ አፍንጫ አላቸው ግን አያሸቱም አለ። አፍንጫ አለው አያሸትም። ስለዚህ ስለኛ አይደለም የሚናገረው ማለት እንዴት ነው? ከሪያሊቲ ጋር አይጋጭም? ሪያሊቲው እኮ እናንተን ነው የሚጠቁመው፣ ሌላ አይደለም። ኦኬ፣ ከወርቅ ነው የተሰራ። ሹፍ መቼም ስምህን እስኪ ጠራ ድረስ አጠብቅ እና ስለናንተ ነው። አላህ ሂዳያ ይስጣችሁ።